የምዕራቡን ዓለም መገናኛ ብዙሃኖችንና የስለላ ተቋማትን እንቅልፍ የነሳውና የአሜሪካ እንዲሁም የፈረንሳይና የእስራኤል የስለላ ተቋማትም ለማወቅ በከፍተኛ ሁኔታ ጥረት ያደረጉለት የሚገኘው የአሜሪካ ጥቃት ከመፈጸሙ በፊት ኢራን ያሸሸችው 400 ኪሎ ግራም የሚመዝን የበለጸገ ዩራኒየም የትገበ የሚለውን ጉዳይ በተመለከተ የእስራኤል ስለላ ቡድን አንዳች መረጃ ሳያገኝ እንዳልቀረ ተዘግቧል። ይሄውም ኢራን እነዚህን የበለጸጉ ዩራኒየሞችን ከኢራን ውጪ ከወዳጆቿ ሀገር ላይ እንዳስቀመጠች የሚያመለክት መረጃ ወጥቷል። ኢራን ከአሜሪካ ጥቃት በፊት አውጥተዋለች የተባለው ከ400 ኪሎ ግራም በላይ የሚመዝነውና 10 የኒኩሌር አረር ፈንጂዎችን ለመስራት የሚያገለግለው የዩራኒየም ክምችት ወዴት ሄደ የሚለውን ጉዳይ በተመለከተ የእስራኤል ስለላ ተቋማት አገኙት ባለው መረጃ መሰረት ኢራን የዩራኒየም ክምችቱን ከቀናት በፊት ወደ ሩሲያ ወይንም ወደ ሌላ ወዳጅ ሀገር እንዳሸጋገረችው ተመልክቷል። በእስራኤልና በኢራን መካከል ለ12 ቀናት ከዘለቀው ደም አፋሳሽ ጦርነት ወዲህ የእስራኤልና የአሜሪካ ሚዲያዎች ባለስልጣናትም የኢራን የኒኩሌር መሰረተ ልማቶች ላይ ጉዳት መድረሱንና ኢራንም የዩራኒየም የማበልጸግ አቅሟን መልሳ ለማግኘት ወራቶችን ሊፈጅባት እንደሚችል ሲገለጽ መቆየቱ የሚታወስ ሲሆን እስካሁን ድረስ ግን ከ400 ኪሎ ግራም በላይ የሚመዝነውና 10 የኒኩሌር ፈንጂዎችን ለመስራት ተቃርቧል የተባለ አቅም ያለው ከ60% በላይ የበለጸገው የዩራኒየም ክምችት ሁኔታው ያለበት በግልጽ ሊታወቅ እንዳልቻለ የምዕራባውያን መገናኛ ብዙሃን ያሳወቁ ሲሆን ምሽቱን በወጡ መረጃዎችም ዩራኒየሙ ከኒኩሌር ጣቢያዎችም ወጥቶ በድብቅ በተለይም ደግሞ በከፍተኛ ሁኔታ በተጠረጠረችው ወደ ሩሲያ ሳይሻገር እንዳልቀረ የደህንነት ባለስልጣናት አስታውቀዋል። ሆኖም ከ12 ቀናቱ ደም አፋሳሽ ጦርነት ወዲህ ኢራን አሁንም የኒኩሌር የጦር መሳሪያ ለመታጠቅ የሚያስችላትን የተጣራና የተብላላ የዩራኒየም ክምችት ማበልጸጓን የመቀጠል መብት እንዳላት የገለጸች ሲሆን ይህም ደግሞ በራሷ ሉዓላዊ ግዛት ውስጥ የማድረግ ፍላጎቷ እንደተጠበቀ መሆኑን